ሁሉን ያስተሳሰረ ነው። በዚህ አደጋ የተጋረጠበትን መሬት ተገቢውን እንክብካቤ በማድረግ ለማፈርን ከመሸርሸርና ከመከላት በመታደግ ሀገርን አረንጓዴ ያለብሳል። በዚያ ደግሞ ዜጎች የዕለት ጉርስ የሚሆን ገቢ ከማግኘት ጀምሮ ከዛሬ የተሻለ ነገን እንዲኖሩ እድል ፈጥሮላቸዋል። እኔ እንዳጋጣሚ ችግኝ ተክለሽ ለምርት ለማድረስ ረጅም ጊዜ የሚወስድባቸውን አገሮች ውስጥ ተመረያለው። ለስዊድን ብትወስጂ ካለው ቅዝቃዜ አንፃር ዛሬ የምትተኪው ችግኝ በጣም ፈጥኖ ከደረሰ 60 ዓመት በጣም ከደረሰ 80 ዓመት የሚወስድበት የዓለም አካባቢ አሉ። እኛ ጋር እንደዛ አይደለም። ዛሬ የተከልሽው የፍራፍሬ ችግኝ አቮካዶን ብትወስጂው ከ3 ዓመት በፊት ፍሬ ይሰጣል። ቶሎ ነው የሚደርሰው። ትሮፒካል የምንለው ይሄ ያለንበት የምድር ወገብ አካባቢ ካለው ሙቀት ካለው ዝናብ 12ቱንም ወራት በእኛ ኢትዮጵያ 13ቱንም ወራት ያድጋሉ እጽዋት። ስለዚህ ቶሎ ለምርት ይደርሳል። ነገ ስንል 60 ዓመት ማለታችን አይደለም። ቶሎ ፍራፍሬ ከሆነ በ3 ዓመት ምን ተክላቸው አብዛኛዎቹ የአግሮ ፎረስትሪ እንጨቶች ከ3 ዓመት 4 ዓመት ጥላ ይሆናሉ፣ ለእንስሳት መኖ ይሆናሉ። ስለዚህ አርሶ አደሮቻችን አርብቶ አደሮቻችን እነዚህን ችግኞች ሲተክሉ በራሳቸው እድሜ ጭምር ለወጣቱ ለቀጣዩ ትውልድ ብቻ ሳይሆን አሁን ላለው ትውልድ ጭምር ውጤት ያለው መሆኑን ያየንበት ሁኔታ ነው ያለው። ከዛ በመነሳት ለምሳሌ በፍራፍሬው ላይ የተከልናቸው አቮካዶዎች በ3 ዓመት ኤክስፖርት ማድረግ ጀምረናል። የችግኝ ተከላውን ስራ ከተፈጥሮ ሀብት የፊዚካል ስራዎች አሉ የእርከን ስራዎች ጋር አንድ ላይ አጣምረን ነው የምንሰራው። አጣምረን ነው የምንሰራው። ይሄ ደግሞ ምን አድርጓል? የጋራ መሬቶቹን መልሶ እንዲለሙ። ለምሳሌ አሁን እዚህ የምናይበት ቦታ ዛሬ ያልነው ቦታዎች ሁሉ በፊት በጣም የተራቆቱ ነበሩ። አሁን እንደዚህ ተመልሶ የለሙት ይሄ ግሪን ሌጋሲ ኢኒሺየቲቭ ከመጣ በኋላ ነው። ሊሳነስና ቀበሌ ቅድም ያየነው የተጎዳ ቦታ ነው። የቦረቦር መሬቶች አሉ። ጎርፍ ጠርጎ መሬቱ የተገዳበት ቦታ ነው። ያንን ቦታ በመከለል ከከብት ንክኪ የሰው እጅም ደግሞ እንዳይገባ በመከላከል የተለያዩ ስትራክቸሮችን ለምሳሌ እንደነ ትሬንች፣ ማይክሮቤዝን፣ አይብሮቤዝን ጥልቅ ትሬንቾችን በመስራት ውሃ እዛ እንዲያዝ ተደርጎ በዛ እርጥበት አማካይነት ችግኝ ተተክሎ ጥሩ ውጤት ላይ ያሳያል። በዛ ቦታ ደግሞ ስናይ ግራቪሊያ በብዛት እነ ዲክሬንስ እነ ሰልጊና በደንብ ተተክለው ውጤት አሳይተው ነው ያሉት። ይሄ ደግሞ ያው ይቀጥላል። ያው 11000 በላይ ዜጎች ስራ እድል ተፈጥሮላቸዋል። ይሄ ግን አሁን ጅምር ላይ ያለ ችግኝን በማፍላት ችግኝን አፍልቶ በመሸጥ የሚሳተፉ ናቸው። አሁን እነዚህ የተከልናቸው የፍራፍሬ ችግኞች ከተወሰነ ዓመት በኋላ ወደ ፍሬ መስጠት ደረጃ ሲደርሱ በጣም በርካታ ሰው ከዚህ ተጠቃሚ ሊሆን ይችላል። የዚህ የደን ውጤት ደግሞ እንደምናየው ኢኮሲስተም ወይም ጥቅሙ በጣም ከፍተኛ ስለሆነ ልክ ፍሬ መውሰድ ወይም ዛፍን መቁረጥ ብቻ ሳይሆን ለአካባቢም ለአየር ንብረት ለውጡም ጎርፍም ከማስቀረት ለእንስሳት መኖ ከመሆን አንፃር ጥቅሙ በጣም ሰፊ ስለሆነ ከፍተኛ ጥቅም እየሰጠ ይገኛል። ድሮ ማንኛውንም ችግኝ ነበር የምንተክለው። በዚህ በ2 ዓመት ውስጥ አቮካዶ፣ ማንጎም፣ ዘይቱን ሁሉንም ለምግብ የሚውሉትን የሁሉንም ነው እየተጠቀምን ያለ ነው ማለት ነው።
ብዙውን ጊዜ ለምግብ የሚውሉ ችግኞችን መጠቀም እንዳለብን ክቡር ጠቅላይ ሚኒስትራችን ሁሉ ጊዜ ይሄንን ነገር ይናገራሉ። ከዚህ የተነሳ አሁን ደን ውስጥ ስገባ የሌለ ለምግብ የሚሆኑ ችግኞች የሌለ ችግኝ የለም። ለምሳሌ በቡና ችግኝ ማፍላት ስራ ላይ የተሰማሩ ወጣቶች አሉ። እንዲሁም ደግሞ የተከተቡ የአቮካዶ ችግኞችን በማዘጋጀት ችግኞችን በመሸጥ ገበያቸውን ያሳደጉና ይህ የተከተበ አቮካዶ ደግሞ ዛሬ በምናይበት ጊዜ ፍሬ አፍርቶ ነው የምናየው። 2012 የጀመርነው ስራ ዛሬ ፍሬውን እያየን ነው። በተለይም እነኚህ ሀስ የሚባሉ ኢቲንገር የሚባሉ የአቮካዶ ዝርያዎች በእነኚህ በ3 ዓመታት ትኩረት ተሰጥቶ እየተሰራ ነው። እዚህ በቅርብም ይርጋለም አግሮ ኢንዱስትሪ ፓርክ ስላለ ለዚህ ፓርክ አቮካዶን ለመመገብ መሰረት አድርገን ከአረንጓዴ አሻራ ስራ ጋር ይዘን ሄድነው የፍራፍሬ ልማት ነው። ቢያንስ 60 ወጣቶች እዚህ ቦታ ላይ ተደራጅተው ስራ እየሰሩ ነው። በዚህም ብዙ ለውጥ እያሳዩ ነው ማለት ነው። በተለይ በአፈርና ውሃ ጥበቃው የትግበራ መርሃ ግብሩ ላይ ከ2.7 ሚሊዮን በላይ የሴቶች ተሳትፎ አለበት። በተለይ ጥር፣ የካቲት፣ መጋቢት አካባቢ በምንሰራው ላይ ትልቅ ነገር ነው ማለት ነው እንደኔ